ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን አለን። ዛሬ በዚህ መልኩ ነው እንግዲህ ምሳችን በዚህ መልኩ ሰርተናል። እዚህ ጋር ጁስ አለን፣ የብርቱካን ጁስ በዚህ መልኩ አዘጋጅተናል። በዚህ መልኩ የብርቱካን ጁሳችንን አዘጋጅተናል። እዚህ ጋር ታቡሌ ሰላጣችንን አዘጋጅተናል። በዚህ መልኩ ማለት ነው። ታቡሌ በጣም የሚጣፍጥ ምግብ ነው፣ ሰላጣ ነው እና በጣም ቆንጆ ነው፣ ሞክሩት። እና በዚህ መልኩ ነው ዛሬ እንግዲህ ምሳ በሰላጣ ፓስታ በታቡሌ የሚባል ነገር ነው። እና በዚህ መልኩ ፓስታችን እንግዲህ አዘጋጅተናል። በተረፈ ብርቱካን ጁስ እዚህ ጋር ጨምቀን በዚህ መልኩ አለ። እናንተም እንግዲህ በዚህ መልኩ አዘጋጁና ተጠቀሙ። እና በተረፈ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። በጣም ቆንጆ ነው። እንግዲህ ታቡሌያችንን እንሞክራለን በዚህ መልኩ። በጣም ምርጥ ነው እና ሞክሩት። ታቡሌ ብዙ ጊዜ በጣም ታዋቂ ሰላጣ ነው። ክብደት ይቀንሳል ታቡሌ በውስጡ እንትን ስላለው፣ ብዙ ነገር ስላለው፣ ብዙ ሎሚ ነው። ይሄው ሎሚው ራሱ ይታያል። ብዙ ሎሚ ነው የጨመርኩበት። ብዙ ሎሚ ይፈልጋል ታቡሌ እና በዚህ መልኩ በጣም የሚጣፍጥ ታቡሌ ነው። እዚህ ጋር ደግሞ ፓስታ በዶሮ አዘጋጅቻለሁ። እናንተም ቪዲዮውን ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ ማድረግ አትርሱ። ቤተሰብ እንግዲህ ዛሬ ምሳችን በዚህ መልኩ አዘጋጅተን የበላን ነው። እናንተም ብሉ፣ ተጠቀሙ። አመሰግናለሁ። ቪዲዮውን ስለምትከታተሉ ስለምታዩ አመሰግናለሁ። እና ላይክ ኮሜንት ማድረግ አትርሱ። ቪዲዮውን ትወዱታላችሁ።